ሰነፎች ጋር ከመሰማራት ተጠንቀቅ ይላሉ አንዱ ሕክማ ተናጋሪ ማለት ነው። ይሄ አያ ሚነግረን አሁን ቅድም ያነበብኩት ማለት ነው ለሰዎች ሂሳቡ እየቀረበ ነው። ቂያማ ወደኛ በፍጥነት እየመጣች ነው። ምልክቶቿ ኦልሞስት አብዛኛዎቹ ተስተውለዋል፣ ታይተዋል፣ ተከስተዋል። ግን የሰው ሁኔታ መዘናጋትን ነው እየጨመረ ያለው። አብዱላህ ብን መስዑድ እንዳሉት اقترب للناس حسابهم وهم لا يزدادون من الله إلا بعدا ሂሳቡ እየቀረበ በመጣ ቁጥር ከአላህ መራቅን ነው የሚጨምሩት። ለዚህም ነው ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት ቂያማ ምድር ላይ አላህ አላህ የሚል ሰው እያለ አትቆምም አሉ። ሙሉ ለሙሉ አላህን ዘንግተው ቁሳዊ ብቻ እስከሚሆኑና ወደዚህ ወደ ዱንያ እስከሚረጋጉ ድረስ ማለት ነው። ዛሬ አዝማሚያው ሰው ይሄ ነው። ዓለማዊ ፍላጎቶች ላይ ከፍተኛ የሆነ ርብርቦሽና ምጥቀትም ጭምር እየተገኘ ሲገኝ ሲስተዋል የአኺራን ጉዳይ ግን እየዘነጋን እንገኛለን። በተለይ ሙተደይነን የምንል ሰዎች ሙስሊምነን የምንል ሰዎችም ጭምር ገፍላው እየጨመረ ነው። የዲን ጉዳይ የመጨረሻ የምናስበው ነገር እየሆነ ማለት ነው። ይሄ ገፍላ ከባድ ጉዳት ነው የሚያደርስብን። ሌላኛው ደግሞ ኢዕራድ ነው። ኢዕራድ ማለት የዲኑን ጉዳይ መማርም ማስተማርም ስራ ላይ ማዋልንም ትውት አድርጎ መተው ችላ ማለት ነው። ገፍላ መርሳትና መዘንጋት ነው። ኢዕራዱ ደግሞ ጭራሹንም ለማወቅና ለመታዘዝም ዝግጁ አለመሆን እንቢተኝነት ማለት ነው። ሁለቱን ነገሮች ነው አላህ የጠቀሰው። እነዚህ ሁለት ነገሮች ደግሞ በጣም ጎጂዎች ናቸውና እስቲ አንዘናጋ። ጉዞ እየቀረበ ነው። እያንዳንዱ ሰው በማንኛውም ደቂቃ ልንጠራ ምንችል ሰዎች ነን። በእኛ ፍቃድ አይደለም የመጣ ነው፣ በእኛ ፍቃድ አይደለም ምን ሄደውና አንድ ኻሊቅ ዓለማችንን የፈጠረ ጌታ ከኛ የሚፈልገው እሱን ብቻ እንድናመልክ ነውና አምልኮውን አከናውነን ነገ ከሚሸለሙት ለመሆን እንጣጣር። ከመዘናጋትና ከችልተኝነት እንጠንቀቅ ለማለት ነው እዚህ የቆምኩት። ወሰላሙ አለይኩም ወራህመቱላህ። ጓደኛ አብረህ የምትውለው ሰው አስተሳሰብ ላይ ተጽዕኖ ይፈጥራል። ወጣቶች ልብ በሉ። በቅርቡ አንድ ምን ተከሰተ መሰላችሁ? አንድ ሳውዲ ላይ ያለ አንድ ትልቅ ሸኽ ያጫወተን ሁለት ወጣቶች ጓደኛ ማቾች ናቸው። አንዱ ኢማኑ የጠነከረ ነው፣ አንዱ ዱርዬ ነው። ድንገት ቤት ቁጭ ብሎ እያለ ይላል አባት ደወለለት። ናፈልግሃለሁ፣ ለምን የሆነ ሰው አስቸግሮናል፣ ናማ አንድ እርምጃ ወስደንበት እንምጣ አለው። አባቱ ልውጣ ሲለው ልጄ ትሄዳለህ? መግሪብ ሰግዷል፣ ውዱእ አድርግ፣ ተዘጋጅ፣ መስጊድ እንሄዳለን። አይ አስቸኳይ ጠርቶኝ ነው ልመለሳል። ልጅ ሩጦ ወጣ። ያ መኪና ይዟል። ልጁ ጋር ደረሱ። እሱ ወርዶ እንኳን አልተጋጠሙ። አንተ ወርደህ ምተዋል። ሲደባደቡ ያ ማሸነፍ ሲጀምር ይሄ በመስኮት ቢላ ሰጥ። ይሄ ወጣት ቢላውን ተቀብሎ ሲሰነዝር ትቦውን ይቆርጠዋል። አንገቱ ላይ ደሙ ፈሰሰ። ያ ልጅ ሞተ። እዛ ሀገር ላይ ደግሞ ሸሪዓ ነው ያለ። ሞት በሞት ነው የሚተካው። ይሄ ልጅ የሞት ፍርድ ተፈርዶበት እስር ቤት ገባ። ይሄን በስተት ነውና የተፈጠረው ሸምግል ተብሎ ይሄ ሸኻችን ሄደ እስር ቤት። ወጣቱን ልጅ አየውታል። ምስኪን ነበራል። ጓደኛን ያሳሳት 2 ዓመት ሙሉ እስር ቤት ውስጥ ነው። ትምህርት አቋርጦ ቁርአን አቋርጦ እዛ ውስጥ ገብቶ ግን ቁርአን ሐፈዘ። ቡኻሪና ሙስሊም ሐፍዞ ሞቱን ይጠባበቃል። ጓደኛ ምን መርጠው ህይወታችን ላይ ተጽዕኖአልና በንግዱ ባናኗራችን በሥራ ህይወታችን በትምህርት ቤት አስሐበል ከህፍ ላይ አላህ የሚያስተምረን ጥሩ ጓደኝነት አብሮነት እንድንማር። ሶስተኛው አስሐበል ከህፍ ጁማዓ ስንቀራ እንድንማር አላህ የሚፈልገው ጽናት፣ እውነት ላይ መቆም፣ ከንዋይ ፍቅር በላይ መሆን፣ ከዝና ከገንዘብ ከውቅና ከፍላጎት በላይ ገዝፈህ መገኘት።